ካቀረቀረበት ቀና አለ። ክፍሉን ተተረማምሷል። ከአዲስ አበባ ለብሶት የመጣው ልብስ በውስጥ ሱሪው በስተቀር ግማሹ መሬት ላይ፣ ግማሹ ክፍል ውስጥ ያለው ወንበር ላይ የተወረወረ ያህል ቁጭ ብሏል። ጎንበስ ብሎ ራሱን ለማየት ሞከረ። በውስጥ ሱሪ በስተቀር ምንም አላደረገም። ወደ ተቃራኒ አቅጣጫ ክፍል ውስጥ ምን እንዳለ ለማየት ዞር አለ። ምንድን ነው የተፈጠረው ብሎ ሀሳቡ እያሰበ አልጋ ጠርዝ ላይ የተቀመጠለትን ፎጣ አንስቶ ገላው ሊታጠብ ሻወር ቤት ገባ። ገላውን ሲታጠብ ነቃ ማለት ስለጀመረ መሬት ላይ ወዳደጉት ልብሶቹን አነሳሳና መጀመሪያ ሱሪውን አደረገ። ጊዜው ሞቃት ስለነበረ ትናንትና አድርጎት የመጣው ነጭ ቲሸርት እንደነበር አስታወሰ። ነገር ግን ክፍል ውስጥ ቢፈልግ ሊያገኘው አልቻለም። ግራ ገባው። ማግኘት የቻለው ለማታ ብሎ ቦርሳ ውስጥ ይዞ የመጣውን ጃኬት ወንበሩ ላይ እንደነገሩ ተወርውሮ ነበር። ኦሆ አለና በመገረም ይሄን እንዳይቆሽሽብኝ ብዬ ቦርሳ ውስጥ ከትቼው በስከር አስገብቼው ይሆናል እያለ በሆዱ አዲስ አበባ ይዞት የመጣውን ቦርሳ አንድ ጥግ ላይ ብድግ አደረገና አልጋ ላይ አስቀምጦት ውስጡን መበርበር ጀመረ። ከላይ የጥርስ ብሩሽና የጥርስ ሳሙናውን አውጥቶ አልጋው ላይ አስቀመጠ። በመቀጠል ቅያሪ ቲሸርት ይዞ መጥቶ ስለነበር እሱን ነው ያገኘው። አወጣውና አልጋ ላይ አስቀመጠ። ቀሪ የጠፋበት ቲሸርት አለ ብሎ ቦርሳውን ቢፈትሽ ምንም ነገር የለም። የስራ ዶክመንት ብቻ ነበር የቀረው ቦርሳ ውስጥ። ገባው። የት አድርጌው ነው አለ በመገረም። ክፍሉን በሙሉ አልጋ ስር ሳይቀር ፈተሸ። የለም። እነኛ 4 የወይን ጠርሙሶች አሁንም ግራ እንዳጋቡት ነው። በድጋሚ አልጋው ጠርዝ ላይ ተቀምጦ ለማስታወስ ሞከረ። ከቤቲ ጋር ከቀኑ 10 ሰዓት አካባቢ ነው ከሐዋሳ የደረሰው። የጨረታ ማስገቢያ ጊዜ መጨረሻ ሰዓት 11 ሰዓት ተኩል ነበር። የሚያርፉበትን ክፍል ለመያዝም ጊዜ ስላልነበራቸው አንድ ካፌ ውስጥ ቁጭ ብለው ነው የሚያስገቡትን ዶክመንቶች ያስተካከሉት። የሚገባበት መስሪያ ቤት ከመናኸሪያው ብዙም ስለማይርቅና ዋና መንገድ ላይ ስለነበር ትራንስፖርት መያዝም እንዳላስፈለጋቸው ትዝ አለ። የመጀመሪያ ቀን ስራቸው ማለትም ጨረታውን ማስገባት ቀርበው እንደነበር አስታውሷል። ቢያንስ ያንን አስታወሰ። ትንሽ ቀለል አለ። ሌላው ቢቀር ስራው አላበላሸም። ከዛስ አለ በሆዱ ከቤቲ ጋር ጨረታውን ማስገባታቸውን የሚገልጽ ማስረጃ ከመስሪያ ቤቱ ካገኙ በኋላ ሌላ ስራ ለዛ ቀን አልነበራቸውም። ጋለና ወደ ስልኩ አመራ። ስልኩ ላይ ያለው ሰዓት ከጠዋቱ 2 ሰዓት ይላል። ደረሳው የሚከፈተው 5 ሰዓት መሆኑን አስታወሰ። እዛ ነው እንደዚህ ራሴን እስከሰት የጠጣሁት ብሎ በራሱ ሳቀ። ለማንኛውም የያዘውን ቅያሪ ቲሸርት ከላይ አደረገና ቀሪ ነገሮችን ቦርሳው ውስጥ ከቶ ቦርሳውን ዘጋ። የቀድሞው ንብረት ካለ ለመጨረሻ ጊዜ ክፍሉን ዞር ብሎ ቼክ አደረገ። ምንም የቀረው ንብረት የለም።
ያ የጠፋው ቲሸርቱም የውሃ ሽታ ሆኖ የራሳቸው ጉዳይ ካገኙ ሊሰዱት እንግዲህ ብሎ ከውጭ የክፍሉን በር ዘጋና ወደ ቤቲ ክፍል ሄደ። አንኳኳ። ምንም ድምፅ የለም። በድጋሚ ትንሽ ኃይል ጨመር አድርጎ አንኳኳ። አሁንም መልስ የለም። መደንገጥ ጀመረ። አንተ ምንድን ነው የተፈጠረው? አሁንም ውስጡ ያን ጥያቄ ደጋግሞ ይጠይቃል። ለሶስተኛ ጊዜ በኃይል አንኳኳ። ልቡ መፍራት ጀምሯል። አቤት አለች ቤቲ ከእንቅልፉ በተነሳ ሰው አንደበት። ከውስጥ ኮቴዋ ተሰማ። ሰውነቱ ተረጋጋ ሲል ተሰማ። ወደ ውስጥ በኃይል ተነፈሰ። ሰላም አለ በሆዱ። አሁን ቀለል ብሎታል። ትንሽ ቆይቶ ከውስጥ የቁልፍ ድምፅ ተሰማ። በሩን እየከፈተች እንደሆነ አወቀ። ቤቲ አይኗንም በቅጡ ሳትገልጥ ነበር በሩን ገርበብ አድርጋ የከፈተችው። ማን ነው አለች